በዛሬው የፊልም ትረካችን ትሬን ቱ ቡሳን የሚባለውን የኮሪያ ልብ አንጠልጣይነትና የዞምቢ ሆረር ሲን ያለውን የፊልም ትረካ በዛሬው ቪዲዮ አስቃኛችኋለሁ ማለት ነው። ታሪኩን እንደምትወዱ ስለማልጠራጠር ይህንን ቪዲዮ ላይክ እንዲሁም ቻናሉን ሰብስክራይብ ማድረግ አትርሱ እያልኩኝ በቀጥታ ወደ ታሪኩ የሚጀምረው በአንድ ጸጥ ያለ ጠዋት መንገድ ዳር አንድ አጋዘን ተዘናጋ አሽከርካሪ አንድ አጋዘን ይገጫል። በድንገት ግን አካሉ ይንቀጠቀጣል። አይኖቹም በአስፈሪ ሁኔታ ይከፈታሉ እና ያገዛ አካልም ይነሳል። ይህ ቀላል ሲን የሚመስለው በእውነቱ የሚያመጣው አደጋ ሙሉ በሙሉ ይገልጣል። ከዚህ በኋላ ነው ሁሉም ነገር የሚቀየረው። ታሪካችን በቀጥታ በሰዎች የተሞላች ፈጣን ህይወት መካከል ያለ አንድን አባት ሶኩን እናያለን። እርሱ ለስራው የሚኖር በቀን በሌሊት በገንዘብ ዙሪያ የሚኖር ሰው ነው። ግን በዚህ ሁሉ መካከል አንድ ነገር ጎሎታል፣ ለልጁ የሚሰጠው ፍቅር። ይህ አባት ሶዋን የምትባል ትንሽ ልጅ አለችው። እሷም ከአባቷ ቀላል ነገር ትፈልጋለች። ከአባቷ ጋር መሆን፣ እጁን መያዝ፣ እርሱንም እንዲያዳምጣት፣ የአባትነት ፍቅር ብቻ እንዲሰጣት ትፈልጋለች። የልደቷ ስጦታ ምንም አይደለም። ወደ ቡሳን ከተማ እናቴን እንሂድ እያለች ብቻ ጨቀጭቀዋለች። ሶኩም መጀመሪያ እንደ ልማዱ ይቃወማል፣ ግን የልጁን አይኖች ሲመለከት ይሸነፋል እና የውሳኔ ህይወቱን የሚቀይር መሆኑን አላወቀም። በባቡር ውስጥ ሲቀመጡ ሁሉም ነገር መደበኛ ይመስላል። ነገር ግን በመጨረሻ ሰከንድ ላይ በጭንቀት የተጎዳች አንዲት ሴት ወደ ባቡሩ ትገባለች። ማንም አይመለከታትም። እሷ ግን በመሬት ላይ ትወድቃለች። አካሏም ይንቀጠቀጣል እና በድንገት ወደ ዞምቢነት ትለወጣለች። የመጀመሪያው ጩኸት በባቡሩ ላይ ይሞላል። ከዚህ በኋላ ነው ሁሉም ነገር እንደ እሳት ይበተናል። አንዱ ሌላውን ይነክሳል። ሰዎች በፍርሃት ይሮጣሉ። መዝጊያዎች ይዘጋሉ። ባቡሩ ለጥቂት ደቂቃዎች ወደ ህይወትና ወደ ሞት መካከል ወዳለ ዓለም ይቀየራል። ሶኩም መጀመሪያ ላይ ራሱና ልጁን ብቻ ለማዳን ይሞክራል። ነገር ግን በመንገዱ ላይ ሳንጓንን ያገኛል። ታላቅ ልብ ያለው ሌሎችን ለማዳን ህይወቱን የሚያጋልጥ እውነተኛ ጀግና አባት